በጣም የሚገርም ነገር ሩጫው ሊጀመር 2 ቀን ሲቀር ነው እንዴ ዓለም አቀፉ አትሌቲክስ ፌዴሬሽን የሚልከው? እስከዛ ሰዓት ድረስ ሆቴል አስገብተ ልምምድ ስታሰራ ቆይተ ቪዛ ወስዳ ልጅቷ አትሌቷ ልትጓዝ በነበረበት ሰዓት ላይ ነው እንዴ? እርግጠኛ ነኝ ዓለም አቀፉ አትሌቲክስ ፌዴሬሽን 2 ቀን ሲቀር እንደዚህ መልእክት ይልካል ብዬ አላምንም። እኔ ውድድሩ ሊካሄድ ሊጓዙ እንደ ነገ ሊጓዙ እንደ ዛሬ ማታ ትኬት ያንቺ ትኬት አልመጣም ብለ ከቦሌ መልሳት ኦንዚ አዘራንድ ደግሞ አይ ዓለም አቀፉ አትሌቲክስ ፌዴሬሽን እኮ እቺን አትሌት እንዳታመጧት ስላለን ነው ብለህ የመለስከው መልስ ፓራዶክስ ነው። እርስ በርሱ የሚጋጭ መልስ ነው። አንድ ሁለተኛ የሕክምና ክፍተት ነው ከተባለና በግል ኢሜይሏ ላይ ነው የተላከው ከተባለ ለአትሌቷ የኢትዮጵያ አትሌቲክስ ፌዴሬሽን ምንም መረጃ የለኝም ምንም ማውቀው ነገር የለም እንዳታመጧት ከመባል ውጭ በምን ይላል? ጥያቄ እኮ በምን ነው የተባለው እኮ እሱ እኮ ነው ግራ የሚገባ ማስረጃ ያጣ ነው። አሁን የማስረጃ በቃ ተልኳል ነው የሚል እስኪ ላኩልን ኢሜይሉን ስትል አይልኩልን። አዎ እስኪ ላኩልን ማረጋገጫውን ስትል የለውም በማረጋገጫ ያለው ያው ኢንፎርማል ከሆነ እኔም ለግርምሾው አንተ እሺ እንደዛ ከሆነ ለምሳሌ እኔ አሁን ግርምሾው ለምሳሌ የትርታ ኤፍኤም ተቀጣሪ ብትሆን አንተ ቴክስት አድርጌ እኔ ስራ አስኪያጅ ብሆን ቴክስት አድርጌ አትምጣ ብለህ ትቀራለህ እንዴ? አትቀርም አይደል?